የወርቅ ዋጋ ዛሬ በኢትዮጵያ ምን ይመስላል የሚለውን ነገር አብረን የምናየው ይሆናል ማለት ነው። ማርች 16 2016 ማለት ነው። ስለዚህ ሶስት የካራት አይነቶችን እናያለን ማለት ነው። በመጀመሪያ ደረጃ የምናየው 18 ካራት ሲሆን የአንዱ ግራም ዋጋ 19122 ብር እንደሆነ ጎልድ ሬት ያሳየናል ማለት ነው። ሁለተኛው ደግሞ 22 ካራት ሲሆን 23371 ብር ከ58 ሳንቲም ያሳየናል ማለት ነው። በሶስተኛነት ደግሞ የምንጠቅሰው 24 ካራት ሲሆን የአንድ ግራም ዋጋ 25496 ብር ከ27 ሳንቲም እንደሆነ ጎልድ ሬት የተባለው ዌብሳይት ዘግቧል ማለት ነው። እንደምታውቁት የወርቅ ዋጋ ዛሬ በኢትዮጵያ ይህ እንደሆነ ገልጬላችኋለሁ ማለት ነው። ወርቅ በኢትዮጵያ ውስጥ ያሉ ተመኖች ከአመት መጀመሪያ ጀምሮ የማያቋርጥ አዝማሚያ እያሳየ ነው። አንዴ ከፍ አንዴ ዝቅ ከማለት ውጪ ማለት ነው። የ10 ተከታታይ ቀናቶችን እያየሁ ነበረ። ከማርች 6 እስከ 15 ማለት ነው። ትንሽ ብር ነው። እስከ 300 ብር፣ 150 ብር፣ 200 ብር አካባቢ ይወርዳል። 109 ነው ትንሽ ያዩት። ትላንት ለምሳሌ 13 ብር ነው የቀነሱ ማለት ትላንት የአንድ 18 ካራት ዋጋ 19000 ብር 19019 ብር ነበረ። ዛሬ 13 ብር ጭማሪ አሳይቷል ማለት ነው። ትንሽ ብር ነው እየጨመረ ያለው የወርቅ ዋጋ ይሄን ይመስላል ማለት ነው። ይሄንን ስናይ የኢትዮጵያ የወርቅ አወጣጥ ምን ይመስላል የሚላችሁንና የት ቦታ ላይ አሪፍ ወርቅና ንጹህ ወርቆች የኢትዮጵያ ምርጥ ወርቆች ከየት እንደሚወጡ መገልጽላችሁናል ማለት ነው። በቀጣይ ወደ ቀጣዩ ከመሄዴ በፊት ግን ሳሪስ ቲቪን ሰብስክራይብ አድርጋችሁ፣ በነገራችን ላይ አሁን ባታረጉ ወደፊት ሰብስክራይብ ማድረጋችሁ ስለማይቀር ገና ካሁኑ ሰብስክራይብ አድርጋ ብላችኋለሁ። ሳሪስ ቲቪ ላይ ትገኛላችሁ። ዋና ዋና የወርቅ ክምችት የሚገኝባቸውን አካባቢዎች በእንደዚህ መልኩ መገልጽላችሁ ይሆናል ማለት ነው። ኢትዮጵያ ሰፊ የወርቅ ክምችት ካላቸው የአፍሪካ ሀገራት አንዷ ስትሆን ወርቁ በዋናነት በሁለት መልክ ፕሪመሪ እና ፕሌሰር ወይም አድቬክሽን ይገኛል ማለት ነው። ደቡብ ኢትዮጵያን ስንወስድ ማለት ነው አዶላ ላይ ይገኛል። አዶላም ደግሞ ለገደምቢና ሳኮር የሚባሉ ቦታዎች ላይ በከፍተኛ የምርት መጠን የሚታወቁ ናቸው ማለት ነው። ምዕራብ ኢትዮጵያ ወለጋ ላይ ደግሞ ቱሉ ካፒ እንዲሁም ደግሞ አሶሳና ኩርሙክ አካባቢዎች ላይ ከፍተኛ ክምችት እንዳለ ጥናቶች ያሳያሉ። ሰሜን ኢትዮጵያ በትግራይና በተለያዩ አካባቢዎች ለምሳሌ ሽሬ የወርቅ ክምችት ይገኛል ማለት ነው። ደቡብ ምዕራብ ደግሞ እንሄዳለን። ደቡብ ምዕራብ ላይ በጋምቤላና በቤኒሻንጉል ጉሙዝ ክልሎች ባህላዊ መንገድ የሚመረቱ አይታችኋላ። በባህላዊ መንገድ የሚመረቱ ወርቆች በስፋት ይገኛሉ ማለት ነው። የክምችት መጠን ደግሞ እስኪኔ ፖቴንሻሉን በተመለከተ ስናይ የኢትዮጵያ የጂኦሎጂ ጥናት ተቋም እንደጠቆሙ ማለት ነው አገሪቱ ከ500 ቶን በላይ ሊቆጠር የሚችል የወርቅ ክምችት እንዳላት ይገመታል ማለት ነው። ይህ ክምችት በየጊዜው የሚደረጉ አዳዲስ የፍለጋ ስራዎች ኤክስፕሎሬሽኖች ሊጨምር እንደሚችል የሚጠበቅ ሲሆን የምርት ዘርፉን ደግሞ በባህላዊ አምራች ቅድም ባያቸው መሰረት አርቲዛኒያል ማይነርስ የሚባሉ በሚሊዮን የሚቆጠሩ ዜጎች በባህላዊ መንገድ ወርቅ በማውጣት ስራ ላይ የሚሰማሩ ሲሆን ይህ ዘርፍ ለሀገሪቱ የውጭ ምንዛሪ ግኝት ትልቅ ድርሻ እንዳለው የሚታወቅ ነው ማለት ነው። በትላልቅ ኩባንያዎች ደግሞ ኢንዱስትሪያል ማይኒንግ ማለት ነው እንደ ሚድሮክ ኢንቨስትመንት ግሩፕ ማለት ነው ሚድሮክ ወርቅ እንደሚያወጣ ታውቃላችሁ። ኢትዮጵያ ውስጥ ያሉ ኩባንያዎች በዘመናዊ መልክ ደግሞ እንደሚያመርቱ የሚያሳይ ነው። ሌላው ደግሞ ኩርሙክ ወርቅ እና ቱሉ ካፒ ያሉ ግዙፍ ፕሮጀክቶች ደግሞ ወደ ምርት ለመግባት በከፍተኛ ዝግጅት ላይ ይገኛሉ ማለት ነው። ምርጡ ፕሬስ ነው ይህንን መረጃ ያገኘ ነው። ምንጮቻችን ምርጡ ፕሬስ እንዲሁም ኢቲቪ እና ጎልድ ሬት የተባሉ 3 ካምፓኒዎች ናቸው መረጃዎችን ያገኘ ነው። ሳሪስ ቲቪ ላይ ትገኛላችሁ ማለት ነው። አሁኑ ሰብስክራይብ አድርጉ። ወደፊት ሰብስክራይብ ማድረጋችሁ አይቀርም። ስለዚህ ገና ከሆኑ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሳሪስ ቲቪ ይለያል ስንል በምክንያት ነው።